1.2 ለመግባት ቢያንስ 15000 ሰው ምናምን ነው የሚቀረው እኔን ነው ማየው ለዛ ላይ የሚያሳየው ግን 100000 ሲደርስ ነው አንዳንዴ መንሱር ፎሎወሮቹን የሚያስተዳድር ይመስላል መሰለኝ በጣም ይኮራል ይሏል ምን ትላለህ በዚህ አጋጣሚ ቴዲ ያውኔ ይብዛም ይነስም የራሴ የሆነ ትንሽ ቢዝነስ አለችኝ ቢያንስ ዛሬ ይሄው መታየው መነጽር ማረግበት መታየው እንጁስ መተጣበት በቃ ምኖርበት ነገር አለኝ እኔን ፎሎ የሚያረጉኝ ሰዎች ግን በጣም ትልቅ ደረጃ የደረሱ ቢሊየነር የሚባሉ ለዚህች ሀገር ደግሞ ትልቅ ታሪክ የሰሩ በጣም ትላልቅ ኢትዮጵያውያን አሉ ከኔጋ ከነሱ ጋርም ልወዳደር አልችልም በአጋጣሚ ሆኖ የሶሻል ሚዲያ ነገር ሆነ እንጂ እኔን ፎሎ የሚያረጉኝ እኔ ነበርኩ እነሱን ፎሎ ማድረግ የነበረብኝ እንደዛ አይነት አስተሳሰብ እንኳን የለብኝም በእውነት ኦኬ አንተ ለምሳሌ ብዙ ቲክቶከሮች አሉ እዚህ ቲክቶክ ላይ ግማሹ 700,000 ያለው ግማሹ 800,000 ያለው ግማሹ 50,000 ግማሹ 100 ምናምን አይ ዶንት ኖ ምን ያህል እንዳለኝ አላውቅም እኔ 100 ምናምን እንዳለኝ አውቃለሁ ከሌሎች ቲክቶከሮች እኔ በዚህ ላይ ያለው የምትለው የራስ ለየት የሚያደርገው የራስ ባህሪያቶች ምንድናቸው እንዴት አንዳንድ ሰው ሊከተል ይችላልበት ምክንያት ቴዲ በእውነት በጣም መንሱር ጀማልን ስታስበው እጅግ በጣም ከማንም የተለየ ሰው ነው ስፔሻሊ ሶሻል ሚዲያ ላይ ካሉ ሰዎች የመጀመሪያው መንሱር ጀማል የሰውን ክብር ነክቶ አይናገርም የመጀመሪያውና ትልቁ ነገር ሶሻል ሚዲያ ከዚህ በፊት እንደሚታወቀው ሰዎችን የፖለቲካ ዕውቀት የሌላቸው ሰዎች የፖለቲካን ሲተነትኑ ታያለ የማንነትን የሰውን ክብር የሚነኩ ሰዎች ብዙ ጊዜ ሃይማኖትን ከሃይማኖት ጋር የሚያጋጩ ሰዎች የውሸት ትርክት የሚዘመርበት ሶሻል ሚዲያ ነበር ከዚህ በፊት ቲክቶክ መጣና መንሱር ጀማል በሶሻል ሚዲያ ሰው መርዳት እንደሚቻል መልካም ነገር ማውራት እንደሚቻል እናትን መውደድ እንዳለብን አገርን መውደድ እንዳለብን ሽቶ ተቀብቶ ደግሞ ደስ የሚል ጠረን ሊኖረው እንደሚችል ፖዚቲቭ መንገድ አሳይቼ ኦልሞስት አሁን እንደምታየው ከሚሊዮን በላይ ሰው ፎሎ ያደርገኛል እውነቱን ለመናገር እኔ ከሶሻል ሚዲያ በጣም በጎ ነገር ከሚሰሩና ወይ ደግሞ ከአንደበታቸው በጎ ነገር ይወጣሉ ከሚባሉ ሰዎች መሃል አንዱ ነኝ ብዬ ራሴንም ወስደው ስለዚህ በዛ ላይ ይተላለው ብዬ አስባለሁ በምንም ተአምር ግለሰብን ስሰድብ ወይ ደግሞ ሃይማኖትን ሳቋሽሽ የሰማው ተቆራርጦ የወጣ ቪዲዮ የለም የኔ ቪዲዮ ብዙ ጊዜ አይቆራርጡትም ለምን መልካም ነገር ስታወራ ብዙ ሰዎች ቆራርጦ ፖስት አያደርጉትም የኔጌቲቭ ኢነርጂን የክፋትን የመጥፎ ነገሮችን ነው በብዛት ተቆራርጦ የሚወጡትና በጣም ተጠንቅቄ ነው የምናገረው ለምን ለትውልድ የሚተላለፍ ነገር ነው ማወራው ብዬ ነው ማስበው ነገ የኔ ልጅ ሂዳ አባትሽ እንደዚህ አይነት ወሬ ይሄው አወራኮ ብላ ስሜን እንድታነሳ አልፈልግም በህይወት ደግሞ ከሌለው መሞት አይቀርም የሰው ልጅ ሲሞት በህይወት እንኳን አልፈ ያ ቪዲዮ ለድሜ ልክ ተቀምጦ እንደዚህ አይነት ታሪክ ስሜን ሊያጠፋ የሚችል ነገር እንዲተላለፍብኝ አልፈልግም በእውነት ተጠንቅቄ ነው የምናገረው ለማለት ያክል ለዛም ነው ራሴን በደንብ ተጠቅሜበታለሁ ብዬ የማስበው በጣም ይገርማል አንዳንድ ሰዎች ዝነኛ ሲሆኑ በዝናቸው ልክ ባለጌ ሊሆኑ ይችላሉ ሲሆኑ ምናለን ስለሚናገሩት ነገር አይተነቀቁም ስለውሏቸው አይተነቀቁም አንተ ዝነኝነት ጨዋ አርጎኛል የበለጠ ኃላፊነት እንዲሰማኝ አርጎኛል ብለህ ታስባለህ እጅግ በጣም በሶሻል ሚዲያ መታወቄ እንዲያውም ፈጣሪ የተመሰገነ ይሁን እኔ ያሳደገኝ ማህበረሰብ እናት አባቴ በተለይ በጣም በሃይማኖቴ ጠንካራ እንደሆን ፈጣሪ እንድፈራ የሌላውንም ሃይማኖት እንዳከብር አድጎ ነው ያሳደጉኝ በተጨማሪም ደግሞ አሁን ሶሻል ሚዲያው እጅግ በጣም እንድጠነቀቅ አርጎኛል በንግግሬም በአካሄዴም የሚሄድበትን ቦታ የምውልበትን ቦታ የማደርገውን አክሽን ጥንቃቄ እንዳደርግ በተለይ ያው መንሱር በቀጣይ አመታት ፕሬዝዳንት የመሆን ህልም ስላለው ፓርላማ ላይ ነገ ቴዲ ምናልባትም ወደ ሀገር ተመልሰ የፖለቲካ ሰው ልትሆን ትችላለህ የዛሬ 10 አመት ወይ የዛሬ 8 አመት እኔ ለፓርላማ
ለፕሬዝዳንትነት እጩ በመሆንበት ሰዓት ነው መንሱር እጩ መሆን አይችልም እንደዚህ አይነት ቪዲዮ እኔ ጋር አለ ለትውልድ የማይጠቅም ነገር ከዛሬ 8 ዓመት አድርጓል ብለህ with evidence እንዳታመጣብኝ ዛሬን ተጠንቅቄ ነው መኖረው ስለዚህ የሶሻል ሚዲያው ተጽዕኖ ለኔ ሰው እንዳከብር እኔም እንድከበር ማህበረሰቤ እንዲከበር የሰው ማህበረሰብ እንዳከብር አድርጎኛል እኔ የኢትዮጵያን ፖለቲካ በጣም በየቀኑ በየደቂቃው በቅርበት ከሚከታተሉ ሰዎች አንዱ ነኝ ብዙ ሰዎች ይከታተላሉ ሁልጊዜ ዜናዎችን አነባለሁ ነባራዊ ሁኔታዎችን ለማንበብ ለማየት ጥረት አድርጋለሁና በኢትዮጵያ ፖለቲካ ላይ አሁን አንተ ያልካቸው ነገሮች ይሰራሉ ወይስ አይሰሩም ብዬ ቶሎ ብዬ ከክምችት ክፍል ነው የሄድኩትና ባደጉት ሀገራት ላይ ቢሆን ለምሳሌ በአንድ ወቅት የተናገርካቸው ንግግሮች ለፕሬዝዳንትነት ብትወዳደር ለህዝብ ተወካዮች ብትወዳደር ለሆነ ስልጣን ብትወዳደር በአሉታዊ መንገድ ይጎዳዋል ይመዘዝባል እኛ ሀገር ግን ስም አልጠቅስም ምናልባት ስም ሳልጠቅስ ሰዎች ሊገባቸው ይችላል በአንድ ወቅት ሶሻል ሚዲያ ላይ እጅግ ለመስማትም በብዙ መንገድ ለመስማት አጸያፊ የሆነ ንግግር የተናገሩ ሰዎች የህዝብ ተወካዮች ምክር ቤት ገብተዋል እጅግ አጸያፊ ንግግር ስለዚህ ይሄ ለሚያድጉ ልጆች የሚያሳየው ነገር ምንድነው ምንም አይነት ሲስተም እንደሌለ ትላንት ወይ ከትላንት ወዲያ ምንም አጸያፊ ንግግር ብታደርግ አጸያፊ ተግባር እንትን ብትል ከነገ ወዲያ የሆነ ስልጣን ላይ የሚሆን የሆነ ፖዚሽን ላይ እንዳደርስ ሊከለክል የሚችል ምንም አይነት ነገር አለመኖር ያሳያልና አሁን አንተ በምትለው ደረጃ አለ የሆነ ቪዲዮ ወጥቶ በአንድ ወቅት ተናግረሃል አንተ ለዚህ ለተከበረው ምክር ቤት አትመጥንም ለፕሬዝዳንትነት አትመጥንም የሚባልበት ነገር የለም እንግዲህ ያየናቸው ነገሮች ናቸውና ይሄ በሌለበት ሁኔታ ላይ ብትናገርስ ምን ያስጨንቃል እንደዛ ብላችኋል እውነትህን ነው ቴዲ ያው ብዙ ጊዜ ትላንትና የተበላሸ አመለካከት ኦር ደግሞ የተበላሹ አንደበት የነበራቸው ሰዎች እዛ ቦታ ላይ ደርሶ ሊሆን ይችላል አላቅም እኔ ያንን ነገር ግን ከዚህ በኋላ እየተፈጠረ ያለው ትውልድ ከዚህ በኋላ እየመጣ ያለው ትውልድ ነገ እኔን ወክሎ አገሬን ወክሎ ፕሬዝዳንት ይሆናል ሳይሆን የቀበሌ ሊቀመንበር ይሆናል ብሎ የሚያስበውን ሰው በኤቪደንስ ያጋልጠዋል ምናልባት በፊት የነበረው አሰራር ላይሆን ይችላል እኔ ፕሬዝዳንት በመሆንበት ሰዓት ግን 8 ዓመት በኋላ ግን እነዚህ ነገሮች በጣም ከባድ ስለሚሆኑ ለዛም ነው የምትጠነቀቀው እንዳልከው በጣም ብሔርን ይሰድቡ የነበሩ ግለሰቦችን ይሰድቡ የነበሩ እንደ አገር ይሰድቡ የነበሩ ሰዎች ፓርላማ ገብቶ ሊሆኑ ይችላል አላቅም ነው ኤግዛክትሊ ማን ነው ብትለኛው ሊሆን ይችላል ነገር ግን በኔ ዘመን ግን ይሄ ትውልድ ግን እጅግ በጣም ጠንካራ ትውልድ ስለሆነ እነዚህ ነገሮችን ተጠንቅቆ ነው የሚያስኬደው ብዬ ስለማስብ ነው የ8 ዓመት ወሬ ነው የምናወራውና ዛሬ ማደራችንንም ባናቅም ማለት ነው አይነት ጥንቁቅነትን ለምትናገራቸው ንግግሮች እርጋታህን እኔ በግሌ አደንቃለሁ ይሄ በጣም የበሰለ ሰው አስተያየት ነው የበሰለ ሰው ሊያስብ የሚገባው አስተሳሰብ ቁመና ላይ ነው ያለው ምክንያቱም ፕሬዝዳንት ሆንክም አልሆንክም ነገ ከነጎዲያ በህይወት ላኖር ይችላል ልጆቼ የሚያፍሩበትን ነገር ካንደበቴ ማውጣት አልፈልግም ማለት ይሄ የስልጡንነትና የማደግ ማሳያ ነው የእድገት ማሳያ ነው ከዚህ በላይ ተምሳሌት መሆን አይቻልምና በጣም አመሰግናለሁ በጣም አከብራለሁ ለዚህ ነገር ብዙዎችን በሆነ ወቅት ላይ የሆነ ኢንተርቪው ታረግ ያየሁኝ ነበርና ቦዲጋርድ አለ አሁን ቦዲጋርድ አለኝ ስለፊቴ ሁለት ሰው ብሏል ሁለት ሰው ለምንድን ነው ቦዲጋርድ የቀጠርከው ባልተለመደ ሁኔታ አሁን ሰሞኑን እቺን 2-3 ሳምንት ኦልሞስት አንድ ወር 2-3 ሳምንት አካባቢ ማላቃቸው ስልኮች ወይንም ደግሞ ይሄ ሶሻል ሚዲያ ያመጣው ይሄ ወይ ደግሞ ቴክኖሎጂ ያመጣው ለምሳሌ ስልክ ቁጥር ሳይታይ በሊንክ ብቻ አሁን ቴሌግራም ላይ በሊንክ ብቻ ክሬት አድርገህ ሰው ማናገር ትችላለህ ቴሌፎን ነምበር ሳይኖርና በኢሜል ይመስለኛል ክሬት የሚደረገው በእንደዛ አይነት ስልኮች እየተደወሉ
ትላልቅ በጣም ትንሽ ሊከብድ የሚችል ማስፈራሪያ በጆሮዬ እኔ ሰምቼ ማላቅ ማስፈራሪያ እንደገናም ደግሞ የሆነ ቀን እዚህ ቦታ ነው ያለኸው በትክክል ያለሁበትን ቦታ ጠቅሶ ሲናገር አይ ቢያንስ እኔ ፈጣሪ ነው የሚጠብቀኝ ነገር ግን ተወርውሮ የሚመጣ ነገር እንኳን ካለ ቢያንስ ሊመክቱልኝ ይችላል ብዬ ለጊዜው ሁለት ሰው አስከትላለሁ። እኔ ግን ጭምጭምታ የሰማሁት ውሸት ወይም እውነት ልትል ትችላለህ። አንዳንድ ሰዎች የቀን ገቢያቸው ከኔ በጣም ያነሱ ሰዎች በቦዲጋርድ በሚሄዱበት ሀገር እኔ እስከማናንሼ በሚል ነው ሃየር ያደረጋቸው ይባላል። ለምሳሌ በሃይማኖት ዘርፍ ውስጥ ያሉ ሰዎች ሊኖሩ አገልጋዮች ሊሆኑ ይችላሉ። የትኛው ሃይማኖት እንደሆነ መናገር አይጠበቅብኝም። ግን አንዳንድ ሰዎች በቦዲጋርድ ይሄዳሉ እና መንሱር ጀማል ድንገት እንዴ እኔ ከነሱ የተሻለ ገቢ ምንጭ እያለኝ ቲክቶክ ላይ 1.2 ሚሊዮን ፎሎወሮች እያሉ የፕሮቶኮል ጉዳይ ስለሆነ በሚል ነው ቦዲጋርድ የያዘው እንጂ ለህይወቱ አስፈሪ የሆነ ነገር ስላሌለ ነው ኖሮ አይደለም ምናምን ይለዋል። ይሄ ሀሜት ነው ወይስ ትክክለኛ ነገር ነው? ብዙ ሰዎች እኔ ማላምንበትን ነገር አንድ ነገር ልንገርህ ቴዲ አሁን የጠየቀኝ ጥያቄ ቴዲ እኮ በዚህ ሰዓት አሁን አንተ ጋር ኦልሞስት ከስንት ሰው ነው ያለው አንተ ጋር? 1700 ሰው 1700 ኦልሞስት ከ2000 ሰው በላይ ያዳመጠን ነው ያለውና ቴዲ እኮ ይሄን ጥያቄ መንሱርን የጠየቀው ይሄን ለማለት ፈልገው ነው ብለው በተሳሳተ መንገድ የሰውን ማይንድ ያነባሉ which is wrong። መንሱር ይሄን ያለው ይሄን ለማለት ፈልጎ ነው ብለው የኔን ያልሆነን አይነት ነገር አይምሮን ያነባሉ። እኔ የሰው ማይንድ ማንበብ የሰው ልጅ ተሳስቷል ብዬ ነው የማስበው። የሰው ማይንድ ማንበብ አትችልም። ይሄን ያደረከው ይሄን ነው አሁን ያልከው ቶታሊ ውሸት ነው። የኢትዮጵያ ውስጥ ባለው ኮንቴክስት በጣም ማክሲመም የጋርድ አበል በቀን 5000 ብር ነው። በጣም ቢበዛ ኮስት የምታረገው በጣም ቢበዛ $50 በአንተ ሀገር ማለት ነው $100 በአንተ ሀገር ማለት ነው። ስለዚህ ቢዝነስ የሚሰራ ሰው ደግሞ በቀን 5000 ብር በቀን 5000 ብር ከዛ በላይ ኮስት አያደርግም። እኔ አሁን በደሞዝ አይደለም አብሬያቸው የሚሄደው ተንቀሳቀስ ብቻ ነው የምጠራቸው 5000 ብር። ስለዚህ በወር 150,000 ብር ትከፍላለህ። በየቀኑ አይደለም የምፈልጋቸው በቀን 10 ቀን ልፈልጋቸው እችላለሁ። ወሳኝ ወይ ደግሞ ሰው ያለበት ቦታ ወይ ከከተማ ስወጣ ብቻ ነው አብሬያቸው የሚሄደው። ምናልባትም አሁን ከተወሰነ ጊዜ በኋላ አሁን ያልኩ ስልኮች ከቀነሱልኝ ላላደርጉልኝ ይችላለሁ። አቆማል እስካሁን ድረስ እኮ ነው ያልነበረኝም። በነገራችን ላይ በጣም ብዙ ወንድም እህቶች በዚህ አጋጣሚ 2000 ምናምን ሰው ባለበት አመሰግናለሁ። ብዙ ሰው ፎቶ ልኮልኝ በነፃ ከኔ ጋር ለመሆን ብዙ ሰዎች ካንተ ጋር እንሆናለን ብለውኛል። ክበሩልኝ። ቴንክ ዩ ሶ ማች በእውነት በጣም ነው የማመሰግነው። ስለዚህ እኔ ከነሱ በምን አንሼ ኦር ደግሞ ያን አስቤ ሳይሆን እንዲሁ የሆነ ነገርን ቢያንስ ለአእምሮ መጠንቀቅ አስፈላጊ ነው የሚለውን ነገር ስላሰብኩ እንጂ አንተ እንዳልከው አስቤ አይደለም፣ ሰዎች እንዳሉ አስቤ አይደለም ማለት ነው። ኦኬ ከሰሞኑ አዲስ ሃይማኖት ፈጥሮ እየተንቀሳቀሰ ያለ አብዛኛዎቹ ሰዎች የምታውቁት ሰው አለና የሆኑ ሰጣ ገባዎችን አይቼ ነበር። በአንድ በኩል አንተ የህግ ሰዎችን ታማክራለህ፣ ይሄ ተደፍር ያለው ተዘልፍ ያለው ትላለህ። በዛ በኩል ደግሞ ያለ የፍቅር ሲዝም መስራችና ባለ ራዕይ ነብይ ደምሳሽ ከተባለ ሰው ጋር ሰጣ ገባ ገብታችሁ አይቼ ነበርና ምንድነው ያደራረሳችሁ ነገር? ከደምሳሽ ጋር ነብይ ደምሳሽ ነው ትክክለኛ ስሙ ኦር ደምሳሽ ነው? እንግዲህ የመድረክ ስሙ ይሁን የመታወቂያ ስሙ አላውቅም፣ ግን ነብይ ደምሳሽ በሚለው ነው የማውቀው። እንግዲህ አይ ነብይ የሚለው የክብር ስም ስለሆነ ምናልባት እሱን መጥቀሱ ከብዶኝ ነው። አይ የግድ ነው መጠቀስ አለበት ካልከኝ ነብይ ደምሳሽ እያልኩ እጠራለሁ። ንገረኝ አንተ ነብይ ደምሳሽ ብዬ ልጥራ ወይስ ደምሳሽ እያልኩ ላውራ? ምናልባት ያው ሁለትም ሶስትም የሚሆኑ ተከታዮች ስላሉት ነብይ በሚለው ብንጠራው። እሺ ነብይ ደምሳሽ በተሳሳተ መንገድ ከዚህ በፊት ነብይ ነው። የፍቅር ሲዝም የሃይማኖቱ ነብይ ነው፣ የሌላ ሃይማኖት ሳይሆን በራሱ በፍቅር ሲዝም በዛ አውድ ሆነ እንድታወራ። ኦፍ ኮርስ ያ እንግዲህ ምንድነው ፈልጌ ነው እሱ
ሰው ሊከተለው ይችላል፣ አክሴፕት ሊያደርገው ይችላል፣ ላያደርገውም ይችላል። ይሄ የራሱ የሰው አመለካከት ነው። አንዴ ምናልባት አንተ ቤት ሊሆን ይችላል ብዬ አስባለሁ እና አንተ ጋር በዚህ ጉዳይ ላይ ተወያየን። በዚህ ጉዳይ ላይ በምንወያይበት ሰዓት እኔም እንደ አንድ ኢትዮጵያዊ ዜጋ ገስት ላይ ገብቼ ስለ እምነቱ ሀሳብ ስተባልኩና እኔ ሶሻል ሚዲያ ላይ ወጥተህ ፌመስ መሆን ከፈለግ በጣም ብዙ አካውንቶች አሉ። በፌክ አካውንት በእኔ ስም የተከፈተ 400,000 300,000 200,000 አለ። ያንን ከከይሴ ገዝቼ ለአንተ ልስጥህ። የመፈመስ ፍላጎቱ ካለ ከዚህ ነገር ውጣ። እኔና ቴዲ በምንም መልኩ አንተ የኦርቶዶክስ ኦር የፕሮቴስታንት እምነት ተከታይ ልትሆን ትችላለህ። ያደክበት ህይወት ይኖርሃል። አንተን የመገልበጥ አቅሙ ላይኖረው ይችላል አዲስ የሚመጣው እምነት። ነገር ግን እኔ እንደ አንድ ሙስሊም በዚህ እድሜ ሊገለብጠኝ አይችልም። ግን ለትውልድ የምታደርገው ነገር በጣም አስከፊ ከመሆኑ የተነሳ እነዚህ አሁን አዳዲስ የሚመጡ 666 ምን የሚባሉ ነገሮች ለሚመጣው ጀነሬሽን ከባድ ስለሆነ እባክህን ከዚህ ነገር ውጣ። ልክ አይደለህም። እኔ ስልጣን ቢኖረኝ እርምጃ ወስድብህ ነበር አልኩት። እንዲያውም ትዝ ይለኛል የሆነ ሰው አይ በህገ መንግስቱ ይፈቀዳል የሚል ነገር አመጣና ያው አልተስማማንም ማለት ነው። አይ ቲንክ ቂም ይዞብኛል በዛች ንግግር። ከዛ በኋላ በሆነ ሰዓት ላይ የአርቲስት ልጅ ያሬድ ከዚህ በፊት በተናገረው ንግግር በመንግስት ቁጥጥር ስር ነው ያለው። የዛሬ 2 ዓመት አጋጣሚ አገናኝቶን አብረን ምሳ በልተናል። ላይቭ አድርጓል። ያን የዛሬ 2 ዓመት የነበረውን ቪዲዮ ቆርጦ አምጥቶ ዛሬ እንደተደረገና እኔ ለኦርቶዶክስ እምነት ያለኝን መጥፎ አመለካከት እንዳለኝ አድርጎ አቀረበ። ያ ማለት ምንድነው? ብዙ ሰዎች እኔ ላይ ይቀልዳሉ፣ ብዙ ሰዎች ቪዲዮ ይሰሩብኛል። ነገር ግን የዚህኛው ትንሽ የከፋው ምንድነው? ከእምነቱ ጋር ያለኝ አመለካከት መጥፎ እንደሆነ ጥሩ አመለካከት እንደሌለኝ አድርጎ ስላቀረበ ትንሽ አናደደኝ። ጠበቆቼም አይቶ ስለነበረ ይሄ ነገር የግድ ወደ ህግ መሄድ አለበት የሚል ነገር አመጡ። ላይቭ ላይ ወጣውና ነገ ከነገ ወዲያ ደግሞ ባለጊዜ የሚል ነገር ስለሚመጣ ነገሩት ይቅርታ ይጠይቀኝ ተሳስቶ ነው የ2 ዓመት ቪዲዮ ነው ብዬ ተናገር። እሱም ያው እኔ ጋር የደረሰው 2 ሰዓት 12 ሰዓት ድረስ ላክልኝ ነው ያልኩት። 12 ሰዓት ከ10 ያንን ቪዲዮ አየሁኝ። ያው ከሰጠሁት ጊዜ ያለፈ ስለሆነ በነጋታው ሂጅ ክስ መሰረትኩበት። አይ ቲንክ ሰኞ ይመስለኛል። ግን ማክሰኞ ሮብ በውስጥ ደግሞ በጣም ብዙ ሰው እንደወለልኝ እሱም በተደጋጋሚ ኢሹ አድርጎ አንስቶት ስለነበረ ለጊዜው ክሱን ለማቋረጥ ይሻለው ማለት ነው። ይሄን ግን አያውቅም እሱ። ዛሬ ለአንተ ነው የምነግርህ። ዋው! በዚህ አጋጣሚ ነብይ ደምሳሽ ካለ ላይቭም ካለ ንገሩት። እንግዲህ ለመጀመሪያ ጊዜ መንሱር ጀማል ያሁን የቤት መጥቶ በጣም የምወደው ወዳጄ ነው። ክሱን እንዳቋረጠ ተናግሯል። ምንም ጥያቄ የለው። ሁለተኛው ያ ዘመን ትውልድ የነበረው ሚኒሊክ ወስናቸው ነው። ሶስተኛው አሊ ቢራ ነው። እሺ በፊልሙ ኢንዱስትሪ ካሉ ደግሞ 3 በህይወት ካጣናቸው አንጋፋና ወጣት አርቲስቶች ሲሞቱ በጣም ያዘንከው? ከፊልም ኢንዱስትሪ ወጣቱ ልጅ ይሄ ማን ነው? ብዙ የአማርኛ ፊልም እንደ እንትን ሆኖ አላውቅም። በፊት ኢትዮጵያ እያለው አይ ነበር። ወጣቱ ልጅ ማን ነው? ታሪኩ ባባ። እሺ ሌላ ከአማርኛ ፊልም አርቲስቶች በህይወት የተነጠቀ አይ ቲንክ ፍቃዱ ተክለማርያም እና ከኮሜዲያኖች ደግሞ ከያ ዘመን ትውልድ ሙናዬ መንበሩ። እሺ ከአውደ ዓመት ሁን ብትባል የምትሆነው በዓል? ዲሰምበር ታህሳስ። ምክንያቱም እኔ የተወለድኩት ታህሳስ ወር ስለሆነ እናቴ በኢትዮጵያ ታህሳስ 29 ነው አይደል? የገና በዓል
ታህሳስ 29 ነው። እኔ ታህሳስ 19 ነው የተወለድኩትና ከኢየሱስ ክርስቶስ ልደት ጋር አብራ ነበር የምታከብርልኝ። ስለዚህ ለታህሳስ ለገና በዓል ልዩ ፍቅር አለኝ። ስለዚህ ከልደቴ ጋር ስለማያይዘው ገናን መመርጥ መስሎኛል። ኢትዮጵያ ውስጥ ካሉ የህዝብ በዓላት በተለይ ደግሞ ከሃይማኖትና ከእንደዚህ ብሔራዊ በዓላት ወጣ ብሎ ህዝብ እንደዚህ ከሚያከብራቸው በዓላት ብታደም አይቼው አላውቅም። ግን ባየው የዚህን ህዝብ በዓል የምትለው ባህል ምንድን ነው? አማራ ክልል የጥምቀት በዓል ሲከበር ከዚህ ቀደም በስራ አጋጣሚ አንዴ ነው የሄድኩት። ግን እንደዚህ ታድሜ አላውቅም። ይሄ ጥምቀት በዓል በተለይ ጎንደር ጎንደር አይ ቲንክ በሚቀጥለው ስመጣ ወይ ጄዛ መታደም ይመስለኛል። ወደ ጥምቀት አካባቢ ለመጣ ስለመችል በቃ ያ ደስ ይለኛል። እሺ ሃይማኖታዊ ውጭ ነበር ያልኩ። ሃይማኖታዊ ነው ጥምቀት። እኔው እሺ ሌላ ጥያቄ ነው የምጠይቀው አሁን በጣም ቤስት ቲቪ ሾው አሁን ቲቪ ታለ ኢትዮጵያ ውስጥ ተቀርጸው ሲወጡ ነው እንጂ እንደዚህ ላይቭ ምናምን አላየም። ኦኬ በዩቲዩብ በምናምን ከተጫ ነው። እሺ ከስፖርት ጋዜጠኛ በጣም የምትወደው የስፖርት ጋዜጠኛ ማለት ነው? ኤፍራታ ዌልካም አቦንቱ። እኔ ከስፖርት ጋዜጠኛ ለኔ ሮል ሞዴል እያየሁት ያደግኩት አሁን አሜሪካ ነው ያለው ጋዜጠኛ ዳዊት ንጉሴ ነው። ብዙ ሰው ያውቀዋል አያውቀውም አላውቅም። ኢትዮጵያ ሬዲዮ ላይ በጣም ድምጽ መረዋ የሚባሉ ድምጽ ነው ያለው። በጣም መልካም ነው። በቃ ድሪሜ እሱን መሆን ነበር። ህፃን እያለሁኝ አስታውሳለሁ። ሐዋሳ መጥቶ በቃ ዳዊት መጣ ሲባል ሰምቼ እንዴት ተጋግጬ ከሱ ጋር ፎቶ እንደተነሳው አጠይቀኝ። የኔ የምንጊዜም ምርጥ የሬዲዮ ስፖርት ጋዜጠኛ እሱ ነው። ከዚህ ዘመን ደግሞ ካሉ ከአብዛኞቹ ጋር ተዋወቃለሁ። ያው ከአብዛኞቹ ጋር ስለምተዋወቅ በጣም ጎበዝ ካልከኝ አያና ወልደ ሚካኤል የሚባል ታውቃለህ? ጓደኛ አያና የሚባል ታውቃላችሁ? እኔ አላዛር አስገዶምን ብዙ ጊዜ ወድጄ የምሰማው ወይ አወቅ አብርሃም አያና ወልደ ሚካኤል የሚባል ልጅ አለ። አንድ ረጅም ልጅ ፋና ላይ ስፖርት 365 ነው ምናምን ይሰራል። እዛ ላይ ከአያናው ዳዊት ንጉሴ አሜሪካ ከመሄዱ በፊትና እንትና ሁሴን አብዱልቀኒ ሆነው ለሶስት ይሰራሉና አያናው መንሱር በሬዲዮ ስፖርት ጋር